ሰላም እንደምን ቆያችሁ። በዛሬው ትምህርታችን ደግሞ የምንመለከተው ለልጆቹ ምርጥ የሆኑ የተመረጡ ትርጉማቸውም ያማረ የሚማርክ ትርጓሜ ያላቸውን 20 ስሞችን እንመለከታለን ማለት ነው። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ደረጃ የምንመለከተው አንደኛ ዮአስ ይላል። ይሄ ብዙ ጊዜ ያልተለመደ ነው። ዮአስ ማለት እግዚአብሔር ሰጥቷል ማለት ነው። እግዚአብሔር ሰጥቷል ማለት ነው ዮአስ። ሁለተኛ ደግሞ የምንመለከተው ዲና ይላል። ይህንም ብዙ ሰዎች ሲጠሩበት እንሰማለን። ዲና ማለት ፈረደ ማለት ነው። ሶስተኛ ደግሞ ስም ሀና የሚል ነው። ይህንንም ብዙ እህቶቻችን የሚጠቀሙበት ነው። ሀና ማለት ስጦታ ማለት ነው። አራተኛ ቶማስ ይላል። ቶማስንም ብዙ ወንድሞቻችን የሚጠቀሙበት ነው። ፀሐይ ማለት ነው። ቀጥሎ ያለው ደግሞ ማኑሄ ይላል። ይሄኛው ብዙ አልተለመደም፣ ግን ትርጓሜው ደስ የሚል ነው። ማኑሄ ማለት እረፍት ማለት ነው። ቀጥሎ የምናገኘው ኖህ ይላል። ኖህ ማለት ደግሞ ደስታ ማለት ነው። ቀጣይ ላይ የምናገኘው ደግሞ ሜሮን ይላል። ይሄኛውም ብዙዎች እህቶቻችን የሚጠቀሙበት ነው። ሜሮን ማለት የተባረከ ሽቱ ማለት ነው። የተባረከ ሽቱ ይላል። ቀጣይ የምናገኘው ማርታ ይላል። ማርታ ማለት እመቤት ማለት ነው። ማርታ እመቤት ተብሎ ይተረጎማል። ቀጥሎ ሰሎሜ ይላል። ይህንንም አንዳንድ ሰዎች ይጠቀሙበታል። ሰሎሜ ማለት ሰላም ማለት ነው። ቀጣይ ላይ ያለው ደግሞ ኢዩኤል ይላል። ይሄኛውንም አንዳንድ ወንዶች የሚጠቀሙበት ነው። ኢዩኤል ማለት እግዚአብሔር አምላክ ነው ማለት ነው። እግዚአብሔር አምላክ ነው የሚል ትርጉም አለው። እጅግ ደስ የሚል ስም ነው። ቀጥሎ ደግሞ ምን ይላል? አስቴር ይላል። አስቴር የሚለው ስምም ኮከብ ማለት ነው። ይሄኛውም እጅግ ደስ የሚል ስያሜ ነው። ቀጥሎ ኤደን ይላል። ኤደን ማለት ደግሞ ደስታ ማለት ነው። ኤደን ማለት ደስታ ማለት ነው። ቀጥሎ የምናገኘው ጽዮን ይላል። ያው የግዕዝ ነው፣ ተነስቶ ነው የሚነበበው። ጽዮን ማለት አምባ ወይም መጠጊያ ማለት ነው። አምባ ወይም መጠጊያ ማለት ነው። ቀጣይ የምናገኘው ደግሞ ጴጥሮስ ይላል። ጴጥሮስ ማለት እንደምናውቀው አለት ማለት ነው። አለት ማለት ነው። ቀጣይ ላይ ያለው ዲቦራ ይላል። ዲቦራ ማለት ደግሞ ንብ ማለት ነው። ዲቦራ ማለት ንብ ማለት ነው። ናሆም ይላል። በቀጣይ ያለው ናሆም ማለት ደግሞ መጽናናት ተብሎ ይተረጎማል። በቀጣይ የምናገኘው ኤፍራታ የሚል ነው። ይሄኛውም የተለመደ ነው፣ ግን ያው ትርጉሙ ብዙዎቻችን ላናውቀው እንችላለን። ኤፍራታ ማለት ክብርት ወይም የከበረች ተብሎ ይተረጎማል። ቀጣይ ደግሞ ያለው ዮናስ የሚል ነው። ዮናስ ማለት ርግብ የዋህ ተብሎ ይፈታል። ርግብ ወይም የዋህ ይላል። ቀጣይ የምናገኘው ታዴዎስ የሚል ነው። ታዴዎስ ማለት ተወዳጅ ማለት ነው። ታዴዎስ ማለት ተወዳጅ ማለት ነው። በቀጣይ የምናገኘው እስጢፋኖስ ይላል። እስጢፋኖስ ማለት
አክሊል ማለት ነው። በቀጣይ ደግሞ ሌሎችን እንመለከታለን። ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ቆዩ።